ሩቲ የአብርሽ ድምቀት ናት የምትሉ ቪዲዮን ብቻ ላይክ በማድረግ እንዲሁም ሀሳባችሁ ኮሜንት ላይ በማስቀመጥ ጀምሩ ማለት ነው። እና እንግዲህ ዛሬ በጣም ሮማንቲክ የሆነ በጣም ለየት ያለ ቪዲዮ ነው ያየነው። እንግዲህ አብርሃም ላይ መግደርደር መሽኮርምም እንግዲህ ከትላንት ጀምሮ እያየን ያለ ነው። እንግዲህ ብዙ ሰዎች ይህን ቪዲዮ እንግዲህ አይቶ እንደሚናደዱ እንደሚቃጠሉ ምንም ጥርጥር የሌለው ነገር ነው እየተፈጠረ ያለው። በተለይ በዙሪያቸው የእነሱን አንድነት የእነሱን ሰላም የማይፈልጉ በጣም ብዙ ሰዎች አሉ። ግን ደግሞ እነሱ አንድነታቸውን እያሳዩ ነው። ያው ትንሽ ምናልባት አብዛኞቻችን የአብርሃም መሽኮርመምና መግደርደር ነው እንጂ ሌላው ነገር ሁሉ ነገር አሪፍ እና በጥሩ ሁኔታ እየሄደ እንደሆነ እንግዲህ እያየን እየተመለከትን ነው። በተለይ አብርሃም እንደዚህ አይነት ነገሮችን የሚያሳየው ታውቃላችሁ፣ ያው አላደለ ይሄ እንዴት ነው ባንዴ እንዴት እሺ ያለ እንጂ እኮ የሆነ እኮ ኮንታክት እያደረገ እኮ ነው ልጁ የሆነ ነገርማ እየነዘረው ነው ሊሆን በሩታ እንደዚህ ሊሆን በሩታ እንደዚህ ተነካክቶ ማለት ነው። አያብራም ጋሽዬ ሴቶችን ፍራ ሴቶችን አትመን ብሎኛልና እኔ በጣም እየፈራሁሽ ነው እያለ ነበረ። ግን ደግሞ ይሄ ምንም የሚያስፈራ ነገር አይደለም። በነገራችን ላይ ሩቲ በጣም ብልህ ሴት ናት፣ ጥበበኛ ሴት ናት። በተለይ ይሄ አላደለ ሰዎችን የምትይዝበት ባህሪዋ በጣም ነው ደስ የሚለኝ። በተለይ ይሄ ክፋትና ምቀኝነትን ውስጧ ብዙም የምታስቀምጥ አይነት ሴት አይደለችም፣ እውነት ለመናገር ማለት ነው። አብዛኞቻችሁ አሁን ላይ ምንድነው እናንተ የምታስቡት? በቃ አብርሃም ላይ የሆነ ተንኮል አስባ ሴራ አስባ የሆነ ነገር አቀናጅታ ነው ምናምን ነገር ነው። እንዴት ነው የልጁ አባት ላይ ሴራና ተንኮል የምታቀናጀው? እስከ መቼ ደግሞ ሴራና ተንኮል እየተቀናጀ ህይወታቸው ይቀጥላል? እና እንግዲህ ያው ዛሬም በተለይ የተገናኙበት ምክንያትም ታውቃላችሁ። በተለይ ዛሬ ልዑል እንግዲህ ሶሻል ሚዲያውን ማነጋገሪያ እያደረገ ነበር። አባቱ ቤት ወስዶት እንግዲህ ዘና ፈታ እያለ እያየን ነበር። ብዙዎቻችሁ ስትሳቀቁ ነበር። ያው እኛ ሀገር ስላልተለመደና እንደዚህ ነገሮች ስላላየ ነው እንጂ በሰለጠነው ሀገር ከዚህም አይደለም የ5 ወር ገና የ3 ወር የ2 ወር ምናምን ራሱ ዋና ይሄ አላደለ ሰውነታቸው ከአሁኑ እንዲጠነክር ልምዶችን ያደርጋሉና ያው ታውቃላችሁ በህፃንነታችሁ ሰውነታችሁ በጣም ይታዘዛልና ከልጅነት ደግሞ እንደዚህ ነገሮችን ስታደርጉ የበለጠ አሪፍ ነው። በዛ ምክንያት ነበር የተነጋገሩት። እንግዲህ ዛሬ የዚህን ያህል እንደዚህ ማለት የዚህን ያህል ስላችሁ እንዴት ነው በቃ ይሄ በተለይ ቡቹ ተኝቶ ነበረ። እስከዛ ነበር እንግዲህ እነሱ እንጆ እያደረጉ የነበረው። እንግዲህ ይሄን አልጋ አስታወስከው ብቻ ሩታ። በነገራችን ላይ እኔ ሩታ እኮ አንቺ ኖት ማንም አይችልሽም እኮ ሩቲ። አልጋውን አውቀዋለሁ አለ። አይ አልጋውን መች ሳታውቀው ቀርተህ ወንድም አለም መች ሳታውቀው ቀርተህ። እኔ ብትሸነፍ ግን ምን ትሆናለህ? በነገራችን ሰው ለፍቅር እኮ ይሸነፋል። ለምንድን ነው ግን አንተ ውስጥ ተሸንፎ ስሜትህ እያንጸባረቀብህ ላይክ ላይ አይንክ ላይ ንግግሮች ሁሉ ነገሮች እያስታወቁብህ ግን ደግሞ ይሄ አፍ ላይ ያለው ነገር አለ። አፍክ ማለት አፍ ልክ እንደማይፈልግ የሚያወራው ነገር አለ። ግን ስሜትክ እንደዛ አይደለም የሚያሳየው። እና ብቻ ያው ነገሮች መልካም እንዲሆን ተስፋ እናደርጋለን። ቆንጆ ጊዜ እንደምታሳልፍ ከዚህ በላይም ተስፋ እናደርጋለን። አሁን ላይ አንተ እንግዲህ ልጅህን ለማየት ብቻ እንደመጣህ ምናምን ነገር እኔና አንቺ ምናምን በዚህ ወጥቶ በዚህ ወርዶ እንዴ መች አለቀ? የእናንተስ ጉዳይ እኮ አላለቅም። እውነት የእናንተ ጉዳይም እኮ አላለቅም። እንደው ላለመሸነፍ እየሞከርክ ነው እንጂ አብርሃም እውነት ለመናገር ያው እንደምትወዳት እያየን ነው። አይኖች ይናገራሉ፣ ተግባሮች ይናገራል። ስሜት በአጠቃላይ እሷ እንደምትወዳት እንደምታፈቅራት ያንጸባርቃል። ሩቲም ደግሞ በነገራችን የምን አይነት ንጹህ ልብን ያላት እውነት በጣም ንጹህ ልብ የዋ የሆነች ሴት ናት እውነት። እስኪ መልካም መቃጠል። በዚህ አጋጣሚ ብዙዎቻችሁ ትቃጠላላችሁ፣ ትናደዳላችሁ። በቃ የተለያየ ሀሳብ ነው የምትሰጡትና በቃ አብርሃም ትጎዳለህ፣ አብርሃም እረፍ። እንዴት ነው የምትጎዳው? እኔ እኮ አንዴ ልጇን አባት እናት እንዴት ነው ልትጎዳ የምችለው? በምን አይነት መልክ ብታስቡት ነው? እንዴት ራሱ ቢያስብላችሁ አይምሯችሁ እንደዚህ አይነት ነገሮች የምታስቡ? በቃ ከዚህ በፊት የተፈጠረው ነገር ተፈጠረ እኮ አንዴ ያኛው ነገር የተፈጠረው ነገር ሆኗል አይደለ? ድጋሜ ደግሞ ስህተት አይሰራም። እና እንግዲህ ብዙዎች እየተንጫጩ ነው የሚገኙት። በተለይ እንግዲህ ሚዲያው ላይ ሩታ ተጽዕኖ ፈጣሪ የሆነች ጀግና ሴት ናት። እንግዲህ ማንጫጫታችሁን እንግዲህ እናንተ ብቀጥሉ ሩታም እንግዲህ ማድረግ የምትፈልገው ነገር ወደኋላ አትልም። ያው አሁን ላይ ትንሽ እንግዲህ መነጋገሪያ እየሆነች ያለችው ሄርሜላ በተለይ እንግዲህ አሁን ላይ እንደማያፈቅራት አብርሃም እና ምንም አይነት ስለሷ ስሜት እንደሌለው በጓደኞቹ ብዙ አስተያየትና መልእክት እየመጡባት ነው። ግን ይሄ ሁሉ ከመሆኑ በፊት መጀመሪያውኑ እያወቃችሁ ነው ወደ አብርሃም ህይወት እንድትመጣ ያደረጋችሁት እች ልጅና
ዛሬ ላይ ደግሞ ደርሳችሁ ነገ ከተበላሸ በኋላ ስሜቷ ከተጎዳ በኋላ አብርሃም አይወድሽም አያፈቅርሽም ብሎ ከእሷ ጋር ክርክር መግባት በጣም ሼም ነው። አንድ ወንድ እናት ያለው እህት ያለው ወንድ እንዴት ነው በዚህን ያህል እህቱ ላይ የማይደርሰውን ነገር ሌላ ሰው ላይ ሲደርስ ዝም የሚለው? በተለይ እኮ እናንተ ናችሁ ወደ አብርሃም ያመጣችኋት። ምክንያቱም እናንተ ናችሁ። በዛ ሰዓት ራሱ ብትመጣ ኦኬ ኖርማል ነው። ግን አንድ ሰው ባልዳር ሆኖ ይሄ ሴት ጓደኛ ቤስት ፍሬንድ የሚባል ሴት አያስፈልገውም፣ አስፈላጊም ስላልሆነ ማለት ነው። ከዛም አልፎ ተርፎ ግን እናንተ ናችሁ አብረው እንዲሆኑ አብረው ቪዲዮ እንዲሰሩ የተለያየ ነገሮች ያመቻቻችሁት። በእርግጥ የሰው ልጅ ከመላመድ ፍቅር ይመጣል አይመጣም አይደለም። ግን ደግሞ ያው መቼም የሆነን ሰው ብትወዱት ብታፈቅሩትም ከባክግራውንድ ምን አለ ይሄ ልጅ ባልዳር ነው ምን የሚለው ማጥራት ይኖርባቸዋል። እና እሷ ደግሞ ይሄን ነገር ታውቃለች። ሲጀምር ታውቃለች ስላችሁ አብርሃም ባልዳር እንደሆነ ሚስቱ እርጉዝ እንደሆነች በሰዓቱ ብቻ በሶሻል ሚዲያውም ትከታተላችኋለች። እና እንግዲህ አለ አይደል አንዳንዴ በገገሙ በቃ ይሳካልኛል ብላችሁ የምትገቡት ነገር ያው ፍቅር አስቸጋሪ ነው። በነገራችን ላይ ፍቅር በጣም አስቸጋሪ ነው እና መምከርም ስትችሉ መጀመሪያ ገና ነገር ሳይበለሽ መምከር ስትችሉ፣ ዛሬ ላይ ግን አይወድሽም አይፈቅረሽም ጊዜሽን አታቃጢ እሱ ከሩታ ጋር ነው መሆን የሚችለው እያላችሁ ብዙ ነገር ትላላችሁ። የምታደርጉት ደግሞ ያው የእናንተ ስራ እንዳይበላሽባችሁ ነው አይደለ? የእናንተ ስራ ማለት በቃ ብቻችሁ ሚዲያ ላይ ብትመጡ ማንም ኦዲየንስ አይላችሁም። ስለዚህ እነሱን አስማማን ሰላም አስደረግናቸው ብላችሁ ብትመጡ ያው ሚዲያው ተቀባይነት እንዲኖራችሁ ነው ይመስለኛል ማለት ነው። እና እንግዲህ ቡዜም ዛሬ በጣም ስትጨረጨር ነበረ። በተለይ አብርሃም ከሩታ ጋር ምንም አይነት ግንኙነት ከዚህ በኋላ እንዲኖሩ አልፈልግም፣ አሁን ላይ የሚሆነ ሴራና ተንኮል አስባ ነው እንጂ በሰላም አይደለም እንደዚህ እየሆነች ያለችው እስከ ዛሬ የነበረች። ስለዚህ ማቆም አለባት። በቃ የምታረጋቸው ነገሮች ማቆም አለባት ነው። እንግዲህ ምን እንዳረገች አላውቅም። ገና ለገና ተናግራኛለች ብላ የዚህን ያህል መደፋትም ያለባት አይመስለኝም ቡዜ ማለት ነው። ከዚህ ፊት የተፈጠሩ ነገሮች አሉ አይደል? እነዛን በማሰብና እነዛን በማመላከት ሰድባኛለች ማለት ይከብዳል። እውነት በጣም ነው የሚከብደው። እና የኔ ውዶች ማለት ነው ያው ዛሬ በጣም ደስ የሚል ቀን ነው። በተለይ ከትላንት እና የቀጠለው ዛሬን ደግሞ በጣም ደስ የሚል እውነት ብዙዎቻችሁ የምትጠብቁት ነው። ይሄ ደግሞ መሆኑ እንግዲህ ለሁላችሁም ደስታ ነው። ቡዜ እንግዲህ እግዚአብሔር አምላክ ልቦና ይስጥሽ። በዚህ ያህል መሸነፍ አልነበረብሽም። አንቺ ታላቅ ነሽ። ታላቅ እንደመሆንሽ ደግሞ ከበታች ያሉትን ደግሞ መክረሽና ገጽሽ ወደ ጥሩ መንገድ ለመምራት ለመቅረጽ እንድሞከር ያለብሽ። በዚህ ያህል መሀላቸው ገብተሽ ጭራሽ እንዴት ነው አንተ ትክክል አይደለም፣ ከዚህ በኋላ ከሰው ህይወት መውጣት አለብህ ነው። አልተሳካልሽም። ከሄርሜላ ጋር ያለው ነገር አልተሳካልሽም። አብረው እንዲሆኑ ሞክረሽ አልተሳካ ቢሎሽ ማለት በጣም ሼም ነው ቡዜ ማለት ነው። ከዚህ በፊት ባረግሻቸው መልካም ነገሮች ሁላችንም እንወድሻለን። ግን እነዛ መልካም ነገሮች አሁን በማይሆን ነገር ማበላሸትሽ በጣም ያስጠላል። ካንቺ አንጠብቀውም። ለዛ ነው አብዛኞቹ እንግዲህ ልክ ናት የሚሉም አሉ። ልክ ናት የሚሉት እንግዲህ ለምንድን ነው ትክክል ናት ቡዜ መቆጣት አለባት። በቃ ወንድሙ አይደለም ወይ? ከዚህ በፊት ብዙ ነገር ተሰርቷል፣ ብዙ ነገር ተፈጥሯል። ከዚህ በኋላ ደግሞ ልጅ ላይ ድራማ እንዳይፈጠር ትክክል ናት፣ መናገር ያለባትን ነገር ነው የተናገረችው እያላችሁ ነው። ግን ደግሞ እንደዚህ አይደለም። ልጅ አለ በመሀል። ልጅ ባይኖር እኮ ችግር የለውም። ልጅ ባይኖር እኮ የዚህን ያህል ርቀትም አይካሄድም። ገብቷችሁ? ልጅ ሲኖራችሁ ዋጋ ትከፍላላችሁ፣ መስዋዕትነት ትከፍላላችሁ፣ ብዙ ነገሮች አሉት እና ብቻ እግዚአብሔር መልካም ነው። እኛ የምንፈልገው እንደዚህ እያማረባችሁ እየሸበረቃችሁ ሁሌም እንድትመጡልን ነው። ስለነበረን ቆይታ በጣም አድርጌ አመሰግናለሁ። ላይክ